ሪያድ የሳውዲ ዋና ከተማ ናት። 300 ዓመታትን የተሻገረ ታሪክ ቢኖራትም ለዋና ከተማነት ስትታጭ ግን የጥርጊያ መንገድ እንኳን ያልነበራት በግመል ጉዞ የሚደረግባት 20 ሺህ ዜጎች ብቻ የሚኖሩባት ትንሽዬ ከተማ ነበረች። ዛሬ ነዋሪዎቿ 7 ሚሊዮን ደርሰዋል። በዚህም ትልቋ የሳውዲ ከተማ የሚል ማዕረግ ተሰጥቷታል። ከነዋሪዎቿ 40 ከመቶ የሚሆኑት ከመላው ዓለም የተሰባሰቡ የሌላ አገር ዜጎች ናቸው። ይህም የባህል ስብጥሯን ያሳያል። ሪያድ መጥተው በቀን ዙረት ከወጡ 7 ሚሊዮን ያልከን ነዋሪዎቿ የታሉ ማለቶት አይቀርም። በእርግጥ ሙቀቱ የማሰቢያ ጊዜ ከሰጡት ነው። ከተማዋ ሕይወት መዝራት የምትጀምረው ጎዳናዎቿ፣ ካፌና ሬስቶራንቶቿ በሰው የሚሞሉት ፀሐይ ካዘቀዘቀች የመግሪብ ጸሎት ከተጠናቀቀ በኋላ ነው። በሪያድ መኪና ንጉሥ ነው። እውነተኞቹ ነዋሪዎቿ ያለ መኪና መንቀሳቀስ አይችሉም። በእርግጥ ከ1979 ጀምሮ የባስ አገልግሎት ቢኖራትም የተቀናጀ ዘመናዊ የባስና የባቡር አገልግሎት መጠቀም የጀመረችው ግን አሁን በቀደም ነው። ከ10 ዓመት በፊት ሪያድን ያውቋት ከነበር በትራንስፖርት ብቻ ሳይሆን በሁሉም ዘርፍ ሌላ ከተማ ሆናለች። እጅግ ዘመናዊውን የከተማዋን መልክ ማየት ከፈለጉ 89 ሄክታር መሬት ላይ ያረፈው በ2019 ሥራ የጀመረው ቡሉቫርድ ከተማ መሄድ ይኖርቦታል። ከከተማው ጎን የሚገኘው ቡሉቫርድ ወርልድ የፓሪሱን ኤፍል ታወር፣ የጣሊያኗን ቬነስ፣ የግብፁን ፒራሚድ አንድ ቦታ ላይ የሚያዩበት፣ የጃፓን፣ ቻይና፣ ግሪክና ሞሮኮ፣ ህንድ፣ ስፔንና ሜክሲኮ፣ የኢንዶኔዥያ፣ ኩዌትና የደቡብ ኮሪያን ምግብና መጠጦች የሚያገኙበት ራሱን የቻለ ዓለም ነው። የመዝናኛ ስፍራዎች፣ ቅንጡ ሱቆችና የዕደ ጥበብ ውጤቶች መገኛ፣ የባህርና የዱር እንስሳትን እያዩ መዝናኛ። ሪያድ ከመጡ በፍጹም ሊያመልጦት የማይገባ ስፍራ ነው። የ3.5 ሚሊዮኖች መኖሪያዋ ጂዳ የንግድና የወደብ ከተማ ናት። በመግቢያችን ላይ ያነሳነው ወደ ላይ 1 ኪሎ ሜትር የሚረዝመው ሲጠናቀቅ ቡርጅ ከሊፋን በመቅደም የዓለማችን ረጅሙ ሕንፃ ይሆናል ተብሎ የሚጠበቀው ጂዳ ታወር የሚገነባባት። ግንባታው ለተወሰኑ ጊዜያት ተቋርጦ የቆየ ቢሆንም በአሁኑ ሰዓት ግን ሥራው የቀጠለ ሲሆን እንደ አውሮፓውያን አቆጣጠር በ2028 እንደሚጠናቀቅ ይጠበቃል። ወደ ላይ 300 ሜትር የሚወረወረው በዓለም ድንቃድንቅ መዝገብ የሰፈረው የዓለማችን ረጅሙ ፋውንቴንም በጂዳ ነው የሚገኘው። የከተሞች ሁሉ እናት ኡመል ኩራ መካ፣ የነቢዩ ሙሐመድ የትውልድ ስፍራ፣ የካባ መገኛ፣ የዘምዘም ምንጭ መፍለቂያ። በዓለም ዙሪያ የሚገኙ ሙስሊሞች በሕይወት ዘመናቸው ቢያንስ አንድ ጊዜ ሐጅና ዑምራ ሊያደርጉባት ሊያዩአትም የሚመኟት የእምነቱ ቅድስት ከተማ፣ የ1.3 ሚሊዮን ዜጎች መኖሪያ የሆነችው መካ